ዛሬ በመጽሐፍ ቅዱስ ካሉ ታሪኮች መካከል የማይናወጥ እምነትና መከራን ተቋቁሞ ከፍተኛ ትዕግስት ያሳየውን የኢዮብን ታሪክ እናያለን። ኢዮብ የተባለ አንድ ሰው ነበር። ፍጹም ቅን፣ እግዚአብሔርን የሚፈራ፣ ከክፋት የራቀ ነበር። 7 ወንዶች 3 ሴት ልጆችም ነበሩት። ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች፣ እጅግም ብዙ ባሪያዎች ነበሩት። በምስራቅ ካሉ ሰዎች ሁሉ ይልቅ ነበር። ወንዶች ልጆቹም በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3 እህቶቻቸውም ከእነርሱ ጋር ይበሉና ይጠጡ ዘንድ ይጠሯቸውም ነበር። የግብዣውም ቀናት ባለፈ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይቀድሳቸውም ነበር። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕትን አቀረበ። ሁልጊዜም ያደርግ ነበር። ከዕለታት አንድ ቀን የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኩ፣ በእርሷም ተመላለስኩ ብሎ መለሰ። እግዚአብሔርም ባሪያዬን ኢዮብን አየኸው? በምድር ላይ እንደሱ ፍጹም ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። ሰይጣንም የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በዝቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ብትነጥቀው ይሰድብሃል አለው። እግዚአብሔርም እነሆ ለእርሱ ያለው ሁሉ በእጅ ነው፣ ነገር ግን በሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። ከዕለታት አንድ ቀንም እንዲህ ሆነ። የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛውም ወደ ኢዮብ መጥቶ በሬዎች እርሻ እያረሱ በአጠገባቸውም አህዮች ይሰማሩ ነበር። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግር ዘንድ ብቻዬን አመለጥኩ አለው። ሌላኛውም መጥቶ የእግዚአብሔር እሳት ከሰማይ ወደቀ፣ በጎቹንም አቃጠላቸው፣ ጠባቂዎችንም በላቸው። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እሱም እየተናገረ እያለ ሌላኛው መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። ሌላኛውም መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። እነሆም አውሎ ንፋስ ከምድረ በዳ መጥቶ የቤቱን ጣሪያ ማዕዘን መታው፣ ብላቴኖቹም ላይ ወደቀ፣ ሞቱም። እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውን ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ። ራቁቴን ከእናቴ ማኅፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍና አልሰጠም። ከዕለታት አንድ ቀን እንዲህ ሆነ። የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም በመካከላቸው ለመቆም መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርኩ፣ በእርሷም ተመላለስኩ አለው። እግዚአብሔርም በእውኑ ባሪያዬን ኢዮብን አየኸው? በምድር ላይ እንደሱ ቅን፣ እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም። በከንቱ ማጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል አለው። ሰይጣንም ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብሰው፣ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሕይወቱን ተወው፣ እርሱ በእጅ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ሥጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን በእምነትህ ጸንተሃልን? እግዚአብሔርን ስደብና ሙት አለችው። እሱ ግን አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣
ክፉ ነገርንስ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። ሦስቱም የኢዮብ ወዳጆች የደረሰበትን ክፉ ነገር ሰምተው ከየሀገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሾሃዊው በልዳዶስ፣ ነዕማታዊው ሶፋር ነበሩ። ከሩቅ ሆነው ባዩትም ጊዜ አላወቁትም ነበር። ድምፃቸውንም አሰምተው አለቀሱ። እያንዳንዳቸውም መጎናጸፊያቸውን ቀደዱ፣ ራሳቸውም ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር ተቀመጡ። ሕመሙም እጅግ እንደበዛ አይተዋልና ከእርሱ አንድ ቃል የሚናገር አልነበረም። እግዚአብሔርም ቴማናዊውን ኤልፋዝ እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ ያልተናገራችሁምና ቁጣዬ በእናንተ እና በ2 ባልንጀሮች ላይ ነዷል። 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ፣ የሚቃጠልንም መሥዋዕት ስለ ራሳችሁ አሳርጉ። ባሪያዬም ኢዮብ ስለ እናንተ ይጸልያል። እኔም እንደ ስንፍናችሁ እንዳላረግባችሁ ፊቱን እቀበላለሁ። እንደ ባሪያዬም እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና አለው። ቴማናዊው ኤልፋዝ፣ ሾሃዊው በልዳዶስ፣ ነዕማታዊውም ሶፋር ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። ቀድሞ በነበረው ፈንታ 2 እጥፍ አድርጎ ሰጠው። ወንድሞቹና እህቶቹ ቀድሞም ያውቁት የነበሩ ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራ በሉ። ብርና የወርቅ ቀለበትም ሰጡት። እግዚአብሔርም ከፊተኛው ይልቅ የኋላኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንዶች 3 ሴቶች ልጆች ሆኑለት። እንደ ኢዮብ ሴት ልጆችም ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚያም በኋላ ኢዮብ 140 ዓመት ኖረ። ልጆቹና የልጅ ልጆቹንም እስከ 4 ትውልድ ድረስ አየ። ኢዮብም ሸምግሎ ዕድሜም ጠግቦ ሞተ። የኢዮብ ታሪክ አምላክ በነገር ሁሉ ላይ ሉዓላዊ መሆኑን ጎላ አድርጎ ያሳየናል። ሕይወት ትርጉም በማይሰጥበት ጊዜም እንኳን የእግዚአብሔርን ታማኝነትና በእርሱ የመታመንን አስፈላጊነት ያሳየናል።